ዓለማችን እጅግ ብዙ ምስጢሮችን ደብቃ ይዛለች። ተራሮችን፣ ውቅያኖሶችን፣ ሰፋፊ በረሃዎችንና ጥቅጥቅ ደኖችን ብቻ ሳይሆን በውስጧ የሚኖሩትን የሰው ልጆችንም ጭምር። ሁላችንም እንደተለመደው የሰዎች ችሎታ ውስን እንደሆነ እናስባለን። መማር የምንችለው ማከናወን የምንችለው ነገር ሁሉ የተወሰነ ገደብ እንዳለው እንገምታለን። ግን እውነታው ይሄ ነው። ከእኛ ፍርዶች፣ ከእኛ ግምቶች እጅግ የላቁ አስገራሚና ከመደበኛው የወጡ ችሎታዎች ያላቸው ሰዎች በየዕለቱ በዚች ምድር ላይ ይኖራሉ። ከፊታችን የምናያቸው ተራ ሰዎች ሲመስሉ በውስጣቸው ግን ተፈጥሮ ያልተለመደ የላቀ ስጦታ አስቀምጣለች። ዛሬ የቢኒ የዓለም ዳሰሳ የካሜራ ሌንሱን ወደ እነዚህ ልዩ ሰዎች ያዞራል። አብረን እንመርምር። የሰው ልጅ አቅም ወሰን እንደሌለው የሚያሳዩ እጅግ አስገራሚ ግለሰቦችን እናገኛለን። አንደኛ፣ የአእምሮ ካልኩሌተር ሻኩንታላ ዴቪ፣ ህንድ። ጉዟችንን የምንጀምረው ከህንድ የሰው ኮምፒውተር በሚል ቅጽል ስም ከምትታወቀው ድንቅ ሴት ጋር ነው። ስሟ ሻኩንታላ ዴቪ። ሻኩንታላ ምንም አይነት መደበኛ ትምህርት ሳይኖራት እጅግ በጣም አስቸጋሪ የሆኑ የሂሳብ ስሌቶችን በአይነ ህሊናዋ በመስራት ታዋቂ ሆናለች። ከልጅነቷ ጀምሮ የነበራት ይህ ተሰጥኦ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን አስገርሟል። አንድ ጊዜ በ20ኛው ክፍለ ዘመን በ13 አሃዞች የሚሰላ ቁጥርን በ28 ሰከንዶች ውስጥ በትክክል በመመለስ የጊኒየስ ወርልድ ሪከርድ ሰብራለች። አንድ ደቂቃ ስሌት ለመስራት ካልኩሌተር የምንፈልገኛ ስንኖር እሷ ደግሞ በአእምሮዋ ሙሉ ኮምፒውተር ይዛለች። ሁለተኛ፣ የሚበረው ሰው ካርናዚስ፣ አሜሪካ። ከህንድ ወደ አሜሪካ ወደ ስፖርት ዓለም እንሻገር። እዚህ ጋር ደግሞ ሌላ ልዩ ሰው እናገኛለን፣ ዲን ካርናዚስ። ዲን ከሌሎች ሯጮች በተለየ ሁኔታ ሰውነቱ ጡንቻን የሚጎዳውን ላክቲክ አሲድ በከፍተኛ ፍጥነት የማስወገድ ችሎታ አለው። ይህ ማለት ለሰዓታት፣ ለቀናት አልፎ ተርፎም ያለማቋረጥ ሳያርፍ መሮጥ ይችላል። የ350 ማይል ወይም 560 ኪሎ ሜትር ርቀትን ያለ እረፍት በመሮጥ እንዲሁም በተከታታይ 50 ማራቶኖችን በ50 የአሜሪካ ግዛቶች ውስጥ በመሮጥ ዓለምን አስደምሟል። ይህ ሰው በእርግጥ ሰው ይሆን ወይስ ማሽን? ተፈጥሮ ለሰው ልጆች የሰጠችውን የማይታመን የጽናት ስጦታ የሚያሳይ ነው። ሶስተኛ፣ የዓለም ቋንቋዎች ንጉስ ዚያድ ፋዛ፣ ሊባኖስ። ከአካላዊ ችሎታ ወደ አእምሮአዊ ብቃት እንለፍ። ሊባኖስ ውስጥ አንድ ሰው ከሌላው የተለየ የመማር አቅም ይዞ ተወለደ። ስሙ ዚያድ ፋዛ። ዚያድ በዓለም ላይ ካሉ እጅግ ብዙ ቋንቋዎችን መናገር የሚችል ሰው ተብሎ በጊኒየስ ቡክ ኦፍ ወርልድ ሪከርድ ተመዝግቧል። 58 የተለያዩ ቋንቋዎችን አቀላጥፎ ይናገራል። ይህ ችሎታ ከአንድ ቋንቋ ወደ ሌላው በቀላሉ እንዲቀያየር ያስችለዋል። በእርግጥም ዚያድ ራሱን የቻለ ዓለም አቀፍ የመረጃ ማዕከል ነው። እያንዳንዱ ቋንቋ የአንድ ሕዝብ ማንነት መሆኑ ሲታወስ ይህ ሰው ዓለምን በጣቱ ይዟል ማለት ይቻላል። አራተኛ፣ የማይታመን የትዝታ አቅም ስቴቨን ዊልሻየር፣ እንግሊዝ። ወደ እንግሊዝ ወደ አንድ አስገራሚ አርቲስት እንጓዛለን። ስቴቨን ዊልሻየር የተባለው የኪነ ጥበብ ባለሙያ። ስቴቨን በአንድ አውሮፕላን ጉዞ ላይ አንድን ከተማ ለአጭር ጊዜ ከተመለከተ በኋላ የዚያን ከተማ ዝርዝር ምስል በአእምሮ ውስጥ አትሞ በከፍተኛ ትክክለኛነት እና ዝርዝር ሁኔታ መሳል የሚችል የሰው ፎቶግራፍ ካሜራ ነው። ለምሳሌ የኒውዮርክን ሰማይ ጠቀስ ህንፃዎች፣ የመንገድ ላይ ዝርዝሮችን፣ የአውቶቡስ መቆሚያዎችን ሳይቀር በትክክል ይስላል። ይህ የሚያሳየው የአእምሮአችን የማስታወስ አቅም ምን ያህል ሰፊ ሊሆን እንደሚችል ነው። አምስተኛ፣ የማይፈራው ሰው ዊም ሆፍ፣ ኔዘርላንድ። ከብሪታንያ ወደ ኔዘርላንድስ የበረዶ ሰው በመባል ወደሚታወቀው ዊም ሆፍ
እንሄዳለን። ዊም ሰውነቱን እጅግ በጣም ዝቅተኛ የሙቀት መጠን ካላቸው አካባቢዎች ጋር የማላመድ አስደናቂ ችሎታ አለው። በበረዶ ውሃ ውስጥ ለረጅም ጊዜ መቆየት፣ በበረዶማ ተራሮች ላይ ራቁቱን መውጣትና ሰውነቱን ከውጭው የአየር ሁኔታ መከላከል ይችላል። የሳይንስ ሊቃውንት ይህን ችሎታውን ለማጥናት ሲሞክሩ ዊም በፈቃደኝነት የሰውነቱን ሙቀትና የልብ ምት መቆጣጠር እንደሚችል አረጋግጠዋል። ይህ የሚያሳየው የሰው ልጅ የመላመድና ተፈጥሮን የመጋፈጥ አቅም ምን ያህል እንደሆነ ነው። ስድስተኛ የአይነ ህሊና ሐኪም ዳንኤል ታሜት እንግሊዝ። እንደገና ወደ እንግሊዝ እንመለስ። ዳንኤል ታሜት የተባለውን ሰው እንቃኝ። ዳንኤል ሲኔስቴዥያ የሚባል የአእምሮ ሁኔታ ያለው ሰው ነው። ቁጥሮችን፣ ፊደሎችንና ቃላትን እንደ ቅርጾች፣ ቀለሞችና ስሜቶች የማየትና የመስማት ችሎታ አለው። ይህ ማለት እያንዳንዱ ቁጥር የራሱ የሆነ ቀለምና ቅርጽ አለው ማለት ነው። ይህ ችሎታው እጅግ አስቸጋሪ የሆኑ የሂሳብ ስሌቶችን በአይነ ህሊናው በቀላሉ እንዲሰራ ያስችለዋል። የቁጥርን ፒአይን 22514 አሃዞችን በ5 ሰዓታት ውስጥ በመድገም የዩሮፒያን ሪከርድ ሰብሯል። ተፈጥሮ የሰጠችው ይህ ልዩ ስጦታ የሰው የአእምሮ ውስብስብነትን ያሳያል። ሰባተኛ የሰው ኢኮ ሎኬተር ቤን